የምትወዱት ሰዎች ለመድኃኔ ዓለም አልቅሱለት። እርቃኑ የሚታያችሁ ከሆነ፣ ግርፋቱ ትዝ የሚላችሁ ከሆነ፣ ሰንበሩ የሚሰማችሁ ከሆነ፣ ስቃዩ የሚሰማችሁ ከሆነ፣ ህመሙ የሚሰማችሁ ከሆነ፣ የአይሁድ ጅራፍ መድኃኔ ዓለም የተቀበለውን የአይሁድን ርኩስ ምራቅ የምታስታውሱ ከሆነ፣ ስላንተ እንደሆነ ከገባ ስላንቺ እንደሆነ ከገባሽ በሁለት ወንበዴ መካከል የተሰቀለውን ነፃ አውጪያችን መሲሁ ክርስቶስን እያሰባችሁ አልቅሱለት። ቀራንዮ እንድታስቡት በልናችሁ የተሰቀለው የናዝሬቱ ኢየሱስ ክርስቶስ እንድታስቡት እለምናችኋለሁ። እንባችሁን ወደ እግዚአብሔር ያፈሰሳችሁ አማኑኤል ሆይ ጎብኘኝ፣ አቅቶኛል፣ ዝያለው፣ ደክሞኛል፣ ሰልችቶኛል የምትሉ በልዩ ልዩ ሁኔታ ውስጥ ያላችሁ ሰዎች በጌታ ደስ ይበላችሁ። በዓለም ብትከፉ፣ በሥራ ብትከፉ፣ በጤና ብታዝኑ፣ ወዳጃታችሁ ብታለቅሱ፣ በሐዘን ብትሆኑ፣ ምንም የምትደሰቱባት በምድር ላይ ብታጡ በጌታ በኢየሱስ ክርስቶስ ምን ይበላችሁ ይለናል? ደስ ይበላችሁ። ያንቺ ጌታ መድኃኔ ዓለም፣ የምትንበረከክለት ጌታ መድኃኔ ዓለም፣ የምታመልኪው መድኃኔ ዓለም፣ በመቅደሱ ቆመሽ የምታስቀድሽለት፣ በስዕሉ ፊት ቆመሽ የምትማጸኘው መድኃኔ ዓለም፣ ዘውትር በአፋችሁ የምትጠሩት መድኃኔ ዓለም የትኛውንም የኑሮ ጨለማ የሚያስወግድ ብርሃን ነው። ወብርሃነ ጽድቅ ዘያብር ለኩሉ ዓለም የተባለ ከዛሬ በኋላ ምስጋኙኝ የምታጉረመርሙ አሁን ሁለት እግር ሁለት እጅ ኖሮክ በሰው ትከሻ ሳትወርቅ ምድኩስ ሳትይዝ ታማረራለህ። አካላቸው ጎድሎ በሆስፒታል ያሉት ግን ምን ሊሉ ይችላሉ? ተመስገን፣ ይበቃል፣ እግዚአብሔር ይመስገን፣ በጎ ነኝ፣ ተሽሎኛል፣ ይመስገን ይላሉ። አንተ እየበላ አንተ እየጠጣ አንተ በወገን መካከል ሆነ ግን ሥላሴን ማመስገን አቅቶሃል። በብዙ ዓመት መመላለስ እንዳይመስልሽ እናቴ ልጅ። ማስቀደስ ከጀመርን፣ ኪዳን ማድረስ ከጀመርን፣ ውስጥ ገብተን ማህሌትም ሰዓታት መቆም ከጀመርን፣ ንስሐ አባት ከያዝን በጣም ብዙ ዘመን አስቆጥረናል። በልባችን ለክርስቶስ ከቀረብን ግን አንድ ቀን እስቲ ቆጠሩት። ዛሬ ማታ ያለቀሽበት ነገ እንባሽ ታብሶ በደስታ